ዶክተር ኢዮብ እዚህ መጽሐፍ ላይ እንደዚህ ብሎ አስቀምጧል። ታያቸው እባክሽ፣ እነሱ እንደሆነ ማውራት ስራቸው ነው። ከቻልሽ አድርግሽ። ምርጫን አስመልክቶ ያለ አማራጭ አንድ ብቻ ነው። የመምረጥን መንገድ መምረጥ ወይም ደግሞ ያለ መምረጥን መንገድ መምረጥ። አንደኝነትን በምርጫ ላይ ያለህን አመለካከት በማዳበር የማይቀርልህን የምርጫ ኑሮ መጋፈጡ ጠቃሚ ነው ብሎ ቁልጭ አድርጎ ባንቺ ላይ ያሳየኛል። ያችን ጃማ ተቀቢ አባዬ ቸኩያለሁ። ማታ ስመጣ እቀብልሃለሁ። ለጤናሽ አይደለም ያንከለከለሽ። ወይ ትታመሚያለሽ ወይ ትሞቻለሽ። አንቺ ባትደርሽልኝ አልተመቸህም እንዴ? አባ አባ አይዞህ፣ በጣም ተጎዳክ እንዴ? አይዞህ አይዞህ አባ አይዞህ አሳች ደህና እንኳን ደህና ነኝ። አይዞህ አባ መጣሽ እንዴ? አንዴ እስኪ ከምሳቢያ ውስጥ አልኮልና ተጣቀቢ እባክሽ ተይ። ከቻልሽ መተሽ እራስሽ ሰጪ። ካልሆነ ማታ ስመጣ ጠራርጓል። ለራሴ ስልኬን ረስቼ የመጣው የት ነው ያደረኩት? እሱ ደግሞ አባዬ እዚህ መጽሐፍ ላይ ሳይ ስለ ምርጫ በሚገባው ማሰብና ትክክለኛ መስመር ውስጥ መግባት ከፈለክ በልምድ በምትመርጣቸው ነገሮችና
በሚገባ አስበህባቸው በምትመርጣቸው መካከል ያለውን ልዩነት ማወቅ ይኖርብሃል ይላል። አየሽ ልጄ ይቻላል ከሮጥሽላት ገደል ከተኛሽላት ደግሞ መቃብር ትሆንብሻለች። ስለዚህ ማስተዋልን ይፈልጋል። ልጄ አንድ እኔ ያውቃለሁ የሚል ጉብል ከዚህ ቀደም ሄዶ ወደማያውቅበት ስፍራ መጓዘን በወደደ ጊዜ ሊቃውንት አባቶች ወደሱ ተጋሉና አንተ ጉብል መንገዱን ስለማታውቀው አብረን እንጓዝ ቢሉት አሻፈረኝ አለ። ግድ የለህም ብሎ ቢማጸኑትም እኔ በምሄድበት መንገድ ሁሉ አመድ እየነሰነስኩ ሄዳለሁ። ስመለስም እሱን እየተከተልኩ እመለሳለሁ። ስለዚህ ለእኔ መጨነቅ አያስፈልጋችሁም፣ ወደ ስራ ገበታችሁ ተመለሱ አላቸው። ከቀናት በኋላ ጉብሉ ጉዞውን ጨርሶ ለመመለስ ሲፈልግ የነሰነሰውን አመድ አየር አጥፍቶታል። አየሽ የወጣትነት ዕድሜ ልክ እንደዚህ ነው። የሚወስድሽን ቦታ አይነግረሽም፣ ግን ይዞሽ ሄደ። እንዳትመለሽም በዛው ያስቀርሻል። ማርዬ ወይ ትናንት የሄድክበት ነገር እኮ አልነገርከኝ። ረስቼው እና አይነገረኝም። ያስፈልጋል። እሺ ካልሽ ትንሽ እንኳን አበላ በቃ ሰሞኑን ግን ልክ አይደለም። ዝም ብዬ እኔም እንዲደብር አልፈልግም። በጣም እንደምወድህ ታውቃለህ። እንደምወድህ ታውቃለህ። እኔም እኮ እወድሻለሁ። እኔ ውድ ከፍቶ ሳይ በጣም ነው የምትከፋው። ታውቃለህ። እኔ እኮ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ከአንተ በላይ በጣም ነው የምወድህ። ከኔ አትበልጭም የኔ ፍቅር። እያንዳንዱ እስትንፋሴ አንቺ ነሽ። የሚሄድባቸው፣ የማስብባቸው፣ የምቀመጥባቸው ቦታዎች እኮ በአንቺ የተሞሉ ናቸው። ሁሌም እወድሻለሁ። እኔም በጣም ነው የምወድህ። እሺ እኔ ግን የሆነ ጥያቄ ልጠይቅ። ምን? ሁሌ እጠይቅሃለሁ እያልኩኝ ትንሽ ግን ዛሬ ልጠይቅ። ምንድን ነው? መች ነው የምንጋባው? አትመልስልኝም? መልሱን እኮ እየጠበቅኩ ነው። የሆነ ቀን እንጋባለን። እኔ ነው መቼ? አንድ ቀን። ሁሌ የሆነ ቀን መቼ? የማትዬ አንድ ቀን ነው እኮ። አንድ ቀን መቼ? በቃ እንዴ ያንቺም ልብ የኔም ልብ ያንቺም ማሰብ የኔም ማሰብ በአንድ መንገድ ላይ ሲሄዱ ያን እንጋባለን። እስካሁን አልተገናኘንም ማለት ነው? እስካሁን አልተገናኘንም አይደለም። እስካሁን ግን ለጋብቻ የሚያዘጋጀን ነገር ምንም ነገር የለም። ወዴ ሴት ልጅ እኮ ነኝ። አዎ ሴት ልጅ ነሽ እና ማግባት የለብኝም ማለት ነው? የኔ ውድ ታገሽን፣ ጊዜ ስጪኝ ነው እያልኩሽ እኮ። እሺ እስከ መቼ? ትንሽ ጊዜ ስጪኝ እኮ። መቼ? ላስብበት፣ ነገሮች ይስተካከሉ። እስከ ዛሬ አላሰብክበትም? እስከ ዛሬ እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ውጪ ሌላ ምንም አልፈልግም የምትለኝ ሁሉ ውሸት ነው ማለት ነው? እንደዛ አይደለም።
እወድሻለሁ፣ አፈቅርሻለሁ። እውነት ነው፣ ያላንቺ ማሰብ አልችልም። ግን አሁን ላገባሽ አልችልም። የመጨረሻውን ጥያቄ ብቻ መልስልኝ። ታገባኛለህ ወይስ አንጋባም? ጊዜ ስጪኝ፣ እነግርሻለሁ። በቃ ይሄ ነው መልስ? ይሄ ነው መልስ። ያው በቃ እሺ። ማትዬ ቢያንስ አንድ እንኳን ተከታታይ ወደዛ አንድ ነገር ገደል መግባት ይችላል እያልሽ ነው ወደ እማ እስከዛሬ ሲቀልድብኝ ነበር ማለት ነው። ወይኔ ወይኔ ይበቃል። ለዚህ ነው የሮጥሽው እስከዚህ ድረስ። የሄድሽበትን መንገድ ስለማታውቂ እመለሻሽ ድንግሪ ተሰበረብሽ። ደስታሽ ከፊትሽ ላይ ነጥፎብሽ የሀዘን ካባ አስደርቦሽ መሀል መንገድ ላይ ወርውሮ አስቀረሽ። ምርጫዎችሽን አስተካኪ። አንዱን አስለቅሶ ማን ስቆ የተመለሰ አለ ብለሽ ነው። ሕይወት ከሰጠችሽ ልክ ትሰጥሻለች። ከፈጠንሽው ልክም ታፈጥንሻለች። በማስተዋል ካልተራመድሽ ግን አዙራ ትደፋሻለች። አባዬ ይቅርታ አድርግልኝ፣ ይቅርታ አድርግልኝ።